ድንግል ማርያም ቅድስት ናት ብለን ለመውሰድ አንፈራም። እሷን ወላዲተ አምላክ ናት፣ የአምላክ እናት ናት ብለን እርሷን በወላዲተ አምላክነቷ ለመቀበል አንፈራም። ማርያም ሆይ ዮሴፍ ሆይ ማርያምን ለመውሰድ አትፍራ አለ የተባለው። ስለዚህ ማርያምን ለመውሰድ ምን አንልም? አንፈራም። ቅድስት ናት ብለን በእርሷ ለማመን አንፈራም። ቅድስት ናት ብለን እርሷን ለመቀበል አንፈራም። ልብ በሉ ክርስቲያኖች፣ ጌታችን ኢየሱስ ክርስቶስን እመቤታችን ጸንሳው ከስጋዋ ስጋ ነስቶ ፍጹም ሰው ሆኖ ከዚያ በቤተልሔም ግርግም ከወለደችው በኋላ ከብቶች እየመጡ ትንፋሻቸውን ይገብሩታል። እረኞች እየመጡ ከመላእክት ጋር ያመሰግኑታል። ሰብአ ሰገል የሚባሉ የጥበብ ሰዎች ከሩቅ ምስራቅ አገር መጡ። በደንብ ስሙኝ። የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ፣ የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ሁለቱን ወንጌላት በሚገባ አንብቡ። ከሩቅ ምስራቅ አገር መጡ ሰብአ ሰገል። ከዚያ በኋላ ድንግል ማርያም ኢየሱስ ክርስቶስን በክንዶቿ ታቅፋ ተመለከቱ። ከዚያ በኋላ ወርቅ ዕጣንና ከርቤ ይዘው ስለነበረ ነገስታት ናቸው። ምንድናቸው? ደከማችሁ እንዴ? በደንብ ስሙኝ። ምንድናቸው? ነገስታት ናቸው። ከዚያ ሲመለከቱት በአንዲት ድንግል ቅድስት ሴት እጅ ላይ ሕፃን ተጠቅልሏል፣ በጨርቅ ተጠቅልሎ በቤተልሔም ግርግም ሕፃኑን ተመለከቱት። ከዚያ ሲያዩት ሕፃን ነው። እነርሱ ነገስታት ናቸው። እነርሱ የጥበብ ሰዎች ናቸው። እነርሱ ንጉሡ ሄሮድስ ጋር ገብተው የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠይቀዋል። ስለዚህ መጡና ሕፃኑን ከእናቱ ከማርያም ጋር አገኙት ይላል። ከማን ጋራ? መልሱልኝ። ከማን ጋራ? አንዳንዶቹ ሕፃኑን ይፈልጋሉ፣ እናቱን አይፈልጉም። አንዳንዶቹ ሕፃኑን ይቀበላሉ፣ እናቱን ግን ክብር ይነሳሉ። ይኸውላችሁ እነርሱ ስላከበሩ ክብር አይጨምርም፣ እነርሱም ስላላከበሩ ክብር አይቀንስም። ምክንያቱም አንድ ጊዜ አክባሪው እግዚአብሔር አክብሯታል። ክብርና ምስጋና ለእመቤታችን ይሁን። እልል ብላችሁ አመስግነዋት። ስለዚህ አዩ። ሲያዩት ሕፃን ነው፣ የ2 ዓመት ሕፃን ነው፣ ከ2 ዓመት በታች ያለ ሕፃን። ሲመለከቱ ሕፃን ነው፣ አዩት። በግንባራቸው ተደፍተው ለሕፃኑ ሰገዱለት። በድንግል ማርያም እጅ ላይ ያለው ሕፃን ብቻ አይደለም፣ ዓለምን ካለመኖር ወደ መኖር ያመጣ የዘላለም አምላክ ነው። የብዙዎች ስህተት ከዚህ ይጀምራል። የክርስቶስን ጉዳይ ከቤተልሔም ማጥራት ይጀምራሉ። ከድንግል ማርያም በመወለዱ ማጥራት ይጀምራሉ። እርሱ የዮሴፍ